ግንቦት አንድ ከፀሐይ 7 እጅ የምታበራ የመልኳ ደም ግባት ከማርና ከስኳር ይልቅ ደስ የሚያሰኝ የመዓዛዋ ሽታ ከሽቱ ሁሉ የሚበልጥ የእግዚአብሔር ስጦታ የሆነች ድንግል ማርያም ተወለደች። ዓለም ሳይፈጠር በስላሴ ልቦና የነበረች መላእክትና ሰው ባንድ የሚዘምሩበትን መንገድ ያዘች የጥሉን ግድግዳ ለማፍረስ ፍቅርና ሰላም ለማንገስ ምክንያት የሆነች የአዳም ኃጢአት በዘር ያልተላለፈባት ንጽሕት ዘር ድንግል ማርያም በሊባኖስ ተራራ ተወለደች። ቴክታና በጥቂያ የሚባሉ ሁለት ሰዎች በኢየሩሳሌም ይኖሩ ነበር። እጅግ ትሁት ደጋግ ቸር ባልና ሚስት ነበሩ። ሀብታቸው የሞላ ንብረታቸው የተረፈ ነበር። ነገር ግን ያብራካቸው ክፋይ የማህፀናቸው ፍሬ አልነበራቸውም። ከብዙ ልቅሶና ጸሎት በኋላ እግዚአብሔር በራእይ ምስጢሩን ገለጸላቸው። ነጭ እምቦሳ ከበረታቸው ስትወጣ እምቦሳይቱ እምቦሳ እየወለደች እስከ 6 ስትደርስ ስድስተኛይቱ ጨረቃን ጨረቃ ፀሐይን ስትወልድ አዩ። የሕልማቸውን ፍቺ ከበዳቸው። በሀገሩ ወደ ታወቀ መፈክረ ሕልም ሄደው ነገሩት። ደግ ልጅ ትወልዳላችሁ፣ በስድስተኛው የዘር ሐረጋችሁ ጨረቃን ትወልዳላችሁ። ጨረቃይቱ ከፍጡራን በላይ የምትሆን ልጅ ናት። የፀሐይ ነገር ግን አልተገለጸልኝም አላቸው። የፀሐይ ነገር ሳይገባቸው ጊዜ ይፍታው ብለው ሄዱ። እግዚአብሔር ልመናቸውን ሰምቶ ሄሜን የምትባል ሴት ልጅ ወለዱ። ሄሜን ዴርዴንን፣ ዴርዴን ቶናን፣ ቶና ሲካራን፣ ሲካራ ሄርሜላን፣ ሄርሜላ ሐናን ወለደች። ቅድስታና ለአካለ መጠን ስትደርስ ከቤተ ይሁዳ ለተወለደ ያቄም ለሚባል ደግ ሰው አጋቧት። ምክንያት ወርዶ እንዳያቶቿ ሆናለች። እግዚአብሔር ልጅ እንዲሰጣቸው ዘወትር በለቅሶ ይለምኑታል። ያቄምና ሐና ሐና ለ30 ዓመታት በትዳር አብረን ኖርን። መካንነትሽን ካወቅሽበት ጊዜ ጀምሮ እንዳለቀሽ ነው። እባክሽ ማልቀስሽን እስኪ ተዩ። የሔዋን ዘር ሁሉ የማህፀኗን ፍሬ ለማየት ስትታደል፣ እኔ ግን ይህ የእግዚአብሔር ፈቃድ ነው። እኛም መጸለያችንንና መስዋዕት ማቅረባችንን በፍጹም አንተው። ያብራካችሁ ክፋይ የሆኑ ልጆች ስለሌሏችሁ ምንም አይነት መስዋዕት አልቀበልም። ይሄ ደግሞ የሙሴ ሕግ ነው። አንተም ቢሆን ሕጉን ታውቀው የለ እንዴ? ልጆች ስለሌሉን ሊቀ ካህናቱ መስዋዕታችንን እንደማይቀበል አውቄው ነበር። ለእግዚአብሔር ቃል የገባሁትን እፈጽም ዘንድ ወደ ገዳም እወርዳለሁ። በዚያም ስጸልይና ስጾም ለ40 ቀንና ሌሊት እቆያለሁ። እግዚአብሔር ከዚህ ሁሉ መከራ ያወጣኛል። የ5500 ዘመን ፍጻሜ ሲቃረብ የአዳምም የተስፋው መፈጸሚያ ቀናት ደረሰ። እግዚአብሔር ከሰማይ ሆኖ ተመለከተ። ዓለም ሳይፈጠር በስላሴ ልቦና የነበረች መላእክትና ሰው ባንድ የሚዘምሩበትን መንገድ ያዘች የጥሉን ግድግዳ ለማፍረስ ፍቅርና ሰላም ለማንገስ ምክንያት የሆነች የአዳም ኃጢአት በዘር ያልተላለፈባት ንጽሕት ዘር አባቷ ዳዊት
ትንቢት እንደተናገረላት ይህቺ የዘላለም ማረፊያዬ ናት መርጫታለሁና በዚህች አድራለሁ እንዳለ እመቤታችን ቅድስት ድንግል ማርያም ለአምላክ ድንቅ ሥራ ተዘጋጀች። ሐና እግዚአብሔር ጸሎትሽን ሰምቷል። የማኅፀኗ ፍሬ በምድር ሁሉ የገነነ የተባረከችና ንጽሕት የሆነች ልጅ ትወልጃለሽ። ከእርሷም የሚወለደው ሰላም፣ ምሕረትና ቅድስና ገንዘቡ ናቸው። ወንድ ልጅ ብንወልድ ወጥቶ ወርዶ አርሶ ቆፍሮ እርዳን አንልም። ሴት ብንወልድ እንጨት ሰብራ ውሃ ቀርታ ትርዳን አንልም። ለቤተ እግዚአብሔር መሶበ ወርቅ ሰፍታ መጋረጃ ፈትላ ትኖር ዘንድ ለጌታዬ ስለት ሰጥቻታለሁ። በእግዚአብሔር ፊት የምቆመው እኔ ገብርኤል ነኝ። መልካሙን ዜና በስር ዘንድ እግዚአብሔር ልኮኛል። ባለቤትህ ሐና ትጸንሳለች፣ ስሟ ማርያም የምትባል ሴት ልጅ ትወልዳለች። ከእርሷም የዓለም መድኃኒት የሆነ ኢየሱስ ክርስቶስ ይወለዳል። እግዚአብሔር ድንቅ ነገርን አደረገልኝ። ለኔም የተደረገልኝ ይበልጥ ያስደንቃል። የእግዚአብሔር መልአክ ተገለጸልኝ፣ እኔንም ተናገረኝ። እንደምትጸንሽና ስሟ ማርያም የምትባል ሴት ልጅ እንደምትወልጂ የእግዚአብሔር መልአክ አብስሮኛል። ተመስገን፣ እግዚአብሔር ጸሎታችንን ሰምቷል። ስሙ የተመሰገነ ይሁን። እርሱ ጌታ እግዚአብሔር ዓለምን ሁሉ የሚቀድስበትና የሚዋጅበትን ሥራ ሊሰራ በተዘጋጀበት በዚህ ሰዓት ድንግል ማርያም በሊባኖስ ተራራ ተወለደች። ግንቦት 1 ከፀሐይ 7 እጅ የምታበራ የመልኳ ደም ግባት ከማርና ከስኳር ይልቅ ደስ የሚያሰኝ የመዓዛዋ ሽታ ከሽቱ ሁሉ የሚበልጥ የእግዚአብሔር ስጦታ የሆነች ድንግል ማርያም ተወለደች። አትጨነቅ ኢያቄም፣ ባለቤቴ እኮ ከውስጥ አብራታለች። መልካም ዜና ልንገራችሁ። ፊቷ እንደ ፀሐይ የሚያበራ ደምግባትና ውበት ያደላት ሴት ልጅ እግዚአብሔር ሰጥቷቸዋል። ዘካርያስ ትሰማለህ የተባለውን? ተመስገን አምላኬ። የኢያቄምንና የሐናን ጸሎት የሰማ ኃያሉ እግዚአብሔር ሆይ የኔንና የባለቤቴን ጸሎት አድምጥ። እባክህን ጌታ ሆይ ተለመን። እስኪ እንዴት እንደምታምር ተመልከታት ኢያቄም። ስሟን ማንን በለው? ማርያም ትባል፣ በእግዚአብሔር የተመረጠች ናት። የእግዚአብሔር ስጦታ ናት። ሁላችሁንም አመሰግናለሁ።
ልጄ ማርያም ተኝታለች እንዴ? አሁን 3 ዓመት ከ10 ቀን ሆኗታል። ልጃችን እኛ ልታገለግል አይደለም የተሳልነው። ነገውኑ ወደ ቤተ መቅደስ እንወስዳታለን። በዚያም መኖር ትጀምራለች። ያቄምና ሐና በልዩ ስለት ያገኟትን ልጃቸውን 3 ዓመት በቤታቸው ካሳደጓት በኋላ በስለታቸው መሰረት ወደ ቤተ መቅደስ ወሰዷት። እግዚአብሔር ሆይ ጸጋህን ስላደልከኝ አመሰግንሃለሁ። አሁን እንግዲህ መስዋዕትን ማቅረብ ይቻለኛል። አቤቱ ጌታ ሆይ ጠብቃት፣ በበረከትህም ቀድሳት። የእመቤታችን የቅድስት ድንግል ማርያም አክስት ቅድስት ኤልሳቤጥ በይሁዳ ከተማ በተራራማው አገር ትኖር ነበር። ባለቤቷ ካህኑ ዘካርያስ ይባላል። በኦሪት ሥርዓት የቤተ መቅደሱ አገልጋይ ነበር። ዘካርያስና ኤልሳቤጥ እድሜያቸው እየገፋ ሄዷል። የአብራካቸው ክፋይ ልጅ ግን አልነበራቸውም። ምን ሆነሻል ኤልሳቤጥ? የተከፋሽ ትመስያለሽ። ልጅ ይኖረኝ ዘንድ ተመኝቼ ነበር፣ ግን ኃጢአቴ የበዛ ነውና አልሆነም። የመውለዱን ነገር አሁንም እየተመኘሹ ነው? እድሜሽ አሁን 90 መሙላቱ ነው። እኔም በሆነ አርጅቻለሁ። ለእግዚአብሔር የሚሳነው ነገር የለም። እናታችን ቅድስት ድንግል ማርያም መላእክት የዕለት ምግቧን እያመጡላት ከመላእክት ጋር እየዋለች 12 ዓመት በቤተ መቅደስ አደገች። አንገታቸውን እንደሚያገዝፉ እንደ ዕብራውያን ሴት ልጆች በዋዛ አላደገችም። በንጽህናና በቅድስና በቤተ መቅደስ 12 ዓመት ተቀመጠች። ለዚህ ነው ቅዱስ ዳዊት ልጄ ሆይ ስሚ፣ የአባትሽም ቤት እርሺ፣ ንጉሥ ውበትሽን ወዷልና ብሎ ያላት።